ሰላም ሰላም ውድ ተመልካቾች፣ በባለፈው ቀጣይ ሲዝን ቀጣይ ክፍል ይዤላችሁ መጥቻለሁ። ባለፈው እንግዲህ እዚህ ጋራ ልጅቷ ካርድ ተልኮ በሽጉጥ ሲመታ ነበረ፣ የአቶ ማንደፍር ተላላኪ ማለት ነው። ኦልሬዲ እሱ ሞቷል። እስኪ ዛሬ ደግሞ የቀጣዩን ክፍል አብረን እንኮመክማለን። አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ፈታ ዘና በሉ እላችኋለሁ። ከባዱን ገጸ ባህሪ የተጫወተው እንግዲህ እንደዚህ ማንደፍሮ የሰራው እኚህ ናቸው። የማታውቁት ወይ ደግሞ ከዚህ በፊት ድራማውን ያላያችሁ ክፍል 1 አሁን ክፍል 2 ላይ ነን። ክፍል 1 ብላችሁ ጀምራችሁ ማየት ትችላላችሁ። በጣም የሚገርም የሆነ ድራማ ነው። የእውነት በጣም አስተማሪ ነው። እንግዲህ አቶ ማንደፍሮ በጣም ተናደዋል። የተላላኪው ሞተዋል። እንግዲህ በጣም አኩርፏል። በጣም እላችኋለሁ። እንግዲህ ከባድ ነው። እዚህ ጋር ደግሞ ቺካዲ መታ ታሽቃብጣለች። ማን እንትን እንዳለ እንዳስገደለ ምናምን አውቃለሁ ብላ እያጠቋቋመች ነው። እንግዲህ እንደምታዩት ሄኖክ ወይ ቅመም በጣም ከባድ ናት። የሆነች መርዝ የሆነች ምታት የሆነች ናት እና ከሀብታሞች እንግዲህ ከሀብታሞች ስር ታሽቃብጣለች። እና እነ ቴዲ ምናምን ክዳ ነው እዚህ የገባችሁ። ያሳዝናል። እንግዲህ ድራማው በጣም ነው ያያችሁት ያላችሁ፣ በጣም ነው የሚያሳዝነው። አስተማሪም ጭምር ነው። እንግዲህ እያጠቋቆመች ነው ወደ ህሊና እላችኋለሁ። ቴዲ ህሊናን እዚህ ጋር በጣም ተቆጥቷት፣ በጣም ልቧን ሰብሮ፣ አብሮ አደግናቸው አብሮ የተማሩ በጣም ብዙ ቻሌንጅን አብሮ ያሳለፉት፣ በቃ ልቧ ተሰብሯል። ቴዲም ደግሞ ልጁን አጥቷል፣ ሚስቱን አጥቷል። ኦ ማይ ጋሽ እሱ በጣም ከባድ ነው። በጣም ስሜቱ ከባድ ነው እና እሷን በጣም ከፍቷት እያለቀሰች በቃ ተንበርክካ በቃ በጣም ስሜታዊ ሆና ከዛ በኋላ የማንደፍሮ ልጅ የተቀየረው ማለት ነው። አውሬ የሆነው ልጅ ሰው አውሬ ይሆናል በዚህ ልክ። ጋይስ ከባድ እኮ ነው። ይሄ ድራማ ቢሆን እኔ ሰው እንደዚህ ይቀየራል አላስብም ነበር እና ለሱ ተደውሎ ተነገረው። ቀጣይ ምሽን እሷ እንደሆነች ምናምን ነገር ማለት ነው። በቃ አጮሁለት እላቸዋለሁ። እዚህ ጋር እንግዲህ የሳሚ እናት በጣም ከፍቷት፣ በጣም ከባድ ስሜት ተሰምቷት እንደው ልጇ መቀየሩ ምናምን በቃ ቆማ ስትለምነው ገፍትሮ ረግጧት ነው ሄደው ማለት ይቻላል። ከባድ ነው ጋይስ። እንግዲህ ሰው ልጅ እንደዚህ አይምሮ መቀየር የሚችል ቴክኒክ ካለ እኔ እውነት ከባድ ነው እያልኩኝ ነው። ማመን እስከሚያቅተኝ ድራማውን ራሱ ማመን እስከሚያቅተኝ ድረስ ነው እያየሁት የነበረው። በቃ ገፈተራትና ወጣና በቃ ወደ ስራው ወደ ሩጫው ምን ልበላችሁ ብቻ እሱ ሰውን እያሳደደ ጧ ማድረግ ነው። ሰው እንደዚህ ይጨክናል። እንግዲህ በእናት እዚች ጋር ደግሞ እንግዲህ የማንደፍሮ ተላላኪ ሌላኛዋ ሴቷ ደግሞ እዚህ እያጧጧፈች ነው። ምስኪን የሆኑ የሰፈር ላይ ከቤት ወጥቶ የማያውቁ ልጆችን እንግዲህ እየሰበሰበች ነው ልበላችሁ። ያማል። ከባድ ነው ስሜቱ። ወይም በቃ ቤተሰብ አያውቅም። ልጆቻችን ሊማሩ ሊሄዱ ነው ሊለወጡ ብለው ከጉያቸው ልጆቻቸውን አውጥቶ ለዚህ አውሬ ለቢዝነስ ስራ እየዳረጓቸው ነው። እንግዲህ ያማል። ከባድ ነው ግን እንግዲህ ምንም ማድረግ አይቻልም። እዚህ ጋር ደግሞ በቃ ህሉ በጣም ከፍቷት ወታ በር ላይ ጓደኛዋን እየጠበቀች እያለች ነው። ሳሚ የቀድሞ ፍቅረኛዋ ነው ማለት ነው። አሁን ላይ በኬዞች ተለያይተዋል፣ እሱ ተቀይረዋል ምናምን ነገር እና ከቅርብ ርቀት እንደዚህ መኪና ውስጥ ሆኖ ከቅመም ጋር እያዩዋት ነበረ። ያው ለመከታተል ምናምንም በጣም በቃ እሷ ስሜቷ ተጎድቷል። በጣም በቃ አብሮ አደጓ ቅርቤ ነው የምትለው ሰው ባልሆነ ቃል በቃ ልቧን ሰብሮታል። እንግዲህ ያው ጓደኛዋ እዚህ አካባቢ ጋር ትመጣና አቅፋት ምናምን አባብላት በጣም በቃ ስሜቷ እንዳመረዳት እየሞከረች ይዛት ወደ መኪና ትገባለች ማለት ነው። ከዛ ይከተሏቸዋል እነ ሳሚ ወይም ደግሞ እነ ሄኖክ
የተባሉት ማለት ነው። አሁን ላይ እንደዚህ የተቀየረው የቆንጆ የነበረው የምትወደው ባሏ ነበር እና የምትወደው ፍቅረኛዋ ነበረ። በቃ ከቅርብ ርቀት ተከታተላት እላችኋለሁኝ። እሱ አሁን ላይ እናቴ ያለም የኔ ህሉዬ በጣም ነው የምታሳዝነው። ብዙ ቻሌንጅ ብዙ ፈተናዎችን ያሳለፈች ልጅ ናት። እዚህ ድራማ ላይ እዚህ ገጸ ባህሪ ብትጫወተው ገጸ ባህሪ ህሊና እና ደስ የሚል ነው። አሳዛኝም ድራማ ነው እና በቃ እያያት ነበረ። ልክ ሲከተሏቸው ሴቶቹም አወቁ አዩቸው እና ልክ ሲከተሏቸው ሄኖክ ወይም ቅመምን መንገድ ላይ የሆነ ቅያስ ላይ ቶሎ ጥፍ ብሎ አስወረደው። ምክንያቱም ከታወቀ ከነሱ ጋር እንደሚሰራ ምናምን የህሊና የአብሮ አደጓ ከሷ ጋር እየሰራ ስለነበረ ኬዝ ማለት ጥሩ አይመጣም ብለው ስላሰቡ ላትበላሽ በል አለውና በቃ አስወረደው። ከዛ ህሊና ስላወቀች በቃ ደነገጠች። እንደሞተ ነበረ የምታውቀውና ያንን ነገር ምናምን ከዛ ለጓደኛዋ በቃ ተርበተበተች። ምን ሆነሽ ነው ምናምን ተረጋጊ አለቻት። በጣም ከባድ ስሜት ነው የተሰማት። ከዛ በቃ መንገድ ላይ ዳር አቁሚ ምናምን ብላት እሷ ዳር ካቆመችላት በኋላ በጣም ፈርታ ቁጭ ብላ መኪና ውስጥ እያለች ሳሚ ከመኪናው ወረደና ከቅርብ ርቀት እያያት ነበረ። በቃ እሷም እንደምንም ብላ ጓደኛዋም ተይ ይቅርብሽ ምናምን ብዙ ነገር አትሻል ሊገልሽ ይችላል ምናምን እሷ ያው የገባት ነገር ስላለ ማለት ግን ህሊና በጣም ደንግጣ ስለነበረ በጣም በቃ እየተርበተበተች ከመኪናው ወረደች። ከመኪናው ወርዳ ግን ወደሱ እንደዚህ እየተጠጋች ነው እየሄደች ነው። ያቅፋታል፣ ይስማታል፣ ይገፈትራታል፣ ይገላታል የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ቤተሰብ ይሁኑላችኋለሁ። ቴንኪዩ